ቦንጆur à tous, comment allez-vous? እንዴት ናችሁ? እኔ ደህና ነኝ። ይሄ ፈረንሳይኛን ከኔ ጋር የምንማማርበት ቻናላችን ነው። እንኳን ደህና መጣችሁ። ቢያንቨን እስካሁን በጀማሪ ሲሪየስ ላይ ስለ ቤተሰብ፣ ስለ ጓደኛ፣ ስለ ምግብ ከዛ ደግሞ ስለ ጊዜ ተምረናል። በዚህ ቪዲዮ ደግሞ እንዴት አድርገን የአየር ሁኔታን መጠየቅ እንደምንችል እንማራለን በፈረንሳይኛ ማለት ነው። የመጀመሪያው ጥያቄ የሚሆነው እንዴት ነው የአየር ሁኔታው ለማለት በፈረንሳይኛ ኬል ቶን ፌቲል እንላለን። አብረን በለው ኬል ቶን ፌቲል። እንዴት ነው የአየር ሁኔታው አሁን እያለን ነው። ስለዚህ መልሱ ምን ይሆናል? ለምሳሌ ፀሐያማ ነው ማለት ከፈለግን ኢልፌ ቦ እንላለን ማለት ነው። ከዛ ደግሞ ደመናማ ነው ማለት ከፈለግን ደግሞ አሁን እንዳለው አየር ሁኔታ ኢልፌ ግሪል እንላለን ማለት ነው። ከዛ ደግሞ ሌላ እየዘነበ ነው ማለት ከፈለግን ደግሞ ኢል ፕለ ማለት እንችላለን ማለት ነው። ይህንን አየር ሁኔታውን መግለጽ የምንችልባቸው መንገዶች ናቸው ማለት ነው። ከዛ ደግሞ ለምሳሌ ይህንን አደርጋለሁ ብለን ነገሮችን መግለጽ ብንፈልግ ለምሳሌ እኔ ወደ ቤቴ እየሄድኩ ነው ማለት ብፈልግ ዠ ቬ አ ላ ሜዞ እላለሁ ማለት ነው። ይህ ምን ማለት ነው? ወደ ቤቴ ሊሄድ ነው እያልኩ ነው። ቀጥሎ የሚመጣን ድርጊት እየገለጽኩ ነው ማለት ነው። ከዛ ደግሞ ስትጠየቁ ወደ ነው የምትሄደው ምናምን ስትባሉ ደግሞ ወደ ስራ ነው መሄድ የምፈልገው ማለት ከፈለጋችሁ ምን ትላላችሁ? ዠ ቬ ኡ ትራቫይ ትላላችሁ። ተማሪዎች ሆናችሁ ደግሞ ወደ ትምህርት ቤት እየሄድኩ ነው ማለት ከፈለጋችሁ ምን ትላላችሁ? ዠ ቬ አ ሌኮል ትላላችሁ ማለት ነው። ይሄ የሚቀጥለውን ድርጊት እየተናገራችሁ ከዛ ደግሞ አሁን እያደረጋችሁ ያላችሁትን ነገር ብትጠየቁ ለምሳሌ ስልክ ተደውላችሁ ምን እያደረክ ነው ተብላችሁ ብትጠየቁ ምን ትላላችሁ? ለምሳሌ እየበላው ነው ማለት ከፈለጋችሁ ዠ ሞዥ ትላላችሁ። ከዛ ደግሞ ተኝታችሁ ከእንቅልፋችሁ ቀስቅሷችሁ ከሆነ ያነሳችሁት ስልክ ለምርማታችሁ ብላ ቆየ ምናምን ካላችሁ ዠ ዶር ማለት ትችላላችሁ። ተኝቻለሁ እያላችሁ እየገለጸችሁላችሁ ነው። ይህ ቪዲዮ በዚህ ያበቃ። ዛሬ ስለ ዌዘር ተማርን። ከዛ ቀጥሎ ስለምናደርገው ድርጊት እንዴት በፈረንሳይኛ መግለጽ እንደምንችል ተማርን። ከዛ ደግሞ አሁን እያደረግነው ያለውን ነገር እንዴት አድርገን መግለጽ እንደምንችል ተማርን። እናንተ እያቀጣጠላችሁ ድርጊቶቹን ሴንቴንስ ክሬት ማድረግ ትችላላችሁ፣ አረፍተ ነገር መመስረት ትችላላችሁ ማለት ነው። ይህ ቪዲዮ ከተመቻችሁ ላይክ አድርጉ። የሚቀጥለውን ቪዲዮ ማየት ከፈለጋችሁ ሰብስክራይብ አድርጉ። Until the next video, au revoir.